የዩናይትድ ሰራዊት በዚህ ቪዲዮ ደግሞ ማንቸስተር ዩናይትድ ከአርሰናል ባደረጉት የኤሚሬትስ ትንቅንቅ ላይ ስለ ማንቸስተር ዩናይትድ የተማርናቸውን 5 ነገሮችን እንወያያለን። በመጀመሪያ የሚሆነው ደግሞ ነፃነት ነው ወይም ፍሪደም። ተጫዋቾቹ ኳስ ሲጫወቱ ነፃ ሆነው የተጫወቱ ከትከሻቸው ላይ የሆነ የተነሳ ነገር ያለ ይመስል ሲጫወቱ ኳስ። እናም ይህንን ነገር በዚህ በካሪክ መንቶ ባስተካከላቸው በሁለቱ ሳምንት ውስጥ ያየነው ነገር ነው። በሁለተኝነት ደግሞ የሚሆነው በጠባብ ስፔስ ውስጥ የመጫወት ብቃት ነው። የማንቸስተር ዩናይትድ ተጫዋቾች በዚህ በሁለት ሳምንት ውስጥ በጣም ትልቅ የሆነ ማሻሻል ያደረጉት ምንድነው? በጠባብ ስፔስ ውስጥ የሚጫወቱት እናም እንዲሁም ራሳቸውን ነፃ ለማድረግ የሚያደርጉት ቅብብሎች በጣም በፊቱ ተሻሽሎ አይቼዋለሁ። በሶስተኝነት ደግሞ የሚሆነው ተቀያሪ ተጫዋቾች ልዩነት ፈጣሪነት ነው። ማንቸስተር ዩናይትድ በዚህ ውድድር ዓመት በሩበን አሞሪም ስር በነበሩበት ስር ተቀያሪ ተጫዋቾች ኢንፍሉዌንስ ሲፈጥሩ አይታይም ነበረ። ነገር ግን በዚህ በሁለት ሳምንት ካሪክ በመቶ ባደረገው ለውጥ ብቻ ተቀያሪ ተጫዋቾች ለውጥ ፈጣሪ ሆነው ወይም ደግሞ በጨዋታው ላይ ዲሳይሲቭ የሆኑ መሞንቶችን እያደረጉ ማንቸስተር ዩናይትድ አሸናፊ ሆኖ እንዲወጣ እያደረጉት ይገኛል። የማንቸስተር ዩናይትድ አንድ ችግር ነበር በዚህ ውድድር፣ ነገር ግን ይህ ነገር እየተቀረፈ እየመጣ ይመስላል። ይህንን ነገርም አስተውለናል በዚህ በአርሰናል ጨዋታ ማለት ነው። በአራተኛነት ደግሞ የሚሆነው ቅርጽ ያለው መከላከል ነው። የማንቸስተር ዩናይትድ ተከላካዮች እንደ ቡድን ሲከላከሉ ቅርጽ አልነበሩም፣ ወይም ደግሞ አውቶ ሼፕ የሚሆኑበት ሞመንት ነበረ። እንዲሁም በሚከላከሉበት ጊዜም ጥብቅ የሆነ መከላከል አልነበረም የነበረው። ማንቸስተር ዩናይትድ በሩበን አሞሪም ስር ብዙ ጎሎችን የሚቆጠርበት ቡድን ነበረ። ነገር ግን አሁን በዚህ በሁለት ሳምንት እንዳየነው የማንቸስተር ዩናይትድ እንደ ቡድን ሲከላከል ቅርጽ ያለውና ጥብቅ የሆነ መከላከልን እያሳየን ይገኛል። አምስተኝነት ደግሞ የሚሆነው የተጫዋቾች ብቃት መመለስ ነው። የማንቸስተር ዩናይትድ ተጫዋቾች በሩበን አሞሪም ስር ብቃታቸው አንዳንድ ምርጥ የምንላቸው ራሱ እንደ ተጫዋችነት ሬት የምናደርጋቸው ተጫዋቾች ራሱ ብቃታቸው ወርዶ እንደነበር አይተናል። ነገር ግን አሁን በእነዚህ ባየናቸው በሁለት ሳምንት ውስጥ ተጫዋቾች ብቃታቸው እየተመለሰ ይመስላል። ለምሳሌ ብንጠቅስ ኮቢ ሜኑን መጥቀስ እንችላለን። እንዲሁም ዶርጉ፣ ዲያጎ ዳሎትንም ብናይ እንችላለን። እነዚህ ሶስት ተጫዋቾች በሩበን አሞሪም ስር በጣም ተወቃሽ የነበሩ ተጫዋቾች፣ እንዲሁም ደግሞ ኮቢ ሜኑ ጭራሽ በአሰላለፍ ውስጥ የማይገባ ተጫዋች ነበር። ነገር ግን በእነዚህ በሁለት ጨዋታዎች ላይ በእነዚህ በሁለት ከባባድ